በወጣው ማስታወቂያ መሰረት ሁሉንም መስፈርት አሟልቼ ተመዝግቤ ነበር። እሱን ለማረጋገጥ ነበር አመጣጤ። ከየት ነው? ከለንደን። የትምህርት ደረጃስ? በአካውንቲንግ ማስተር ዲግሪ አለ። ማን አልከኝ? ስም? በራዳ ገመዳ። አቤት። በራዳ ገመዳ እባላለሁ። በዳዳ ገመዳ? አይደለም፣ በራዳ ገመዳ። በዳዳ ገመዳ። አዎ፣ ተመዝግበሃል። ማስረጃውን ከፋይሉ ጋር አያይዙለት። አንተም ከሷ ጋር እናጨርስ። መልካም። ስብሰባ መግባት ስለሆነ ስልክ ከተደወለ መልእክት ተቀበል። ይቅርታ አድርግልኝና እዚህ ለምዝገባ ከመምጣት በፊት የት እንዳየሁት አይደለም እንጂ የተለየ አዲስ አይደለም። ምንም ችግር የለውም። እኔም ቢሆን ፊትሽ አዲስ አልሆነብኝም። ከዚህ በፊት ያየሁሽ ይመስለኛል። እውነቴን ነው። እስኪ በእናትህ ንገረኝ፣ ይሄን ያየኸኝ? እርግጠኛ ነኝ ገብሬን ታውቂያለሽ? ወይኔ ገብሬን ታውቀዋለህ? ገብሬ እንኳን የውጭ ሀገር ጓደኛዬ ነበር። ኧረ አንተስ ጉደኛ ነህ። ምን ጉድ አለ? እኔ እንጃ ታዲያ ሳይና ምንድን ነው ልቤ የተሸበረው? አሸባሪ እኔ ከሆንኩኝ ታዲያ ልካዝሻ? ካሳው ከጠነከረ እውነቴን ነው። ግድ የለሽም ማለቴ ትችያለሽ። በቅድሚያ ግን ጥፋቴ ቢነገረኝ ደስ ይለኛል። ጥፋትህንማ ምን ብዬ ልንገርህ? ወይኔ እግዚአብሔርዬ ምን ሆንኩኝ ግን? ካሞን ምን የሚያሳፍር ነገር አለ? ፍላጎትሽን መግለጽሽ መብትሽ ነው። ለእኔም ቢሆን ደስ ይለኛል። ካሳው ምን ይሆን ንገሪኛ። ጥፋትህንማ አንተው ተመጣጣኝ አድርገህ ንገረኛ። ቡና ይምጣልህ ወይስ? ኖ ታንክ ዩ። በእናትህ አትንኳል። እውነቴን ነው። አሁን ገና ጠጥቼ መምጣቴ ነው። አመሰግናለሁ። እውነት አመሰግናለሁ።